ባጎረስኩኝ እጄን ተነከስኩኝ። ለ11 ዓመታት የለፋውበት ትዳሬ በየዋህነቴ ምክንያት እየተበላሸብኝ ነው። ምን እንደማደርግ ጨንቆኛል፣ እባክሽን እርዳታሽን ብላ አንዲት እህት ወደ እኔ መጥታለች። ይህ ቪዲዮ ለብዙዎች ጠቃሚ ስለሚሆን ኮፒ ሊንክ፣ ሼር እና ሪፖስት አድርጉት። ነገሩ እንዲህ ነው። የክፍለ ሀገር ልጅ ነኝ። ቤተሰቦቼ በጣም ትልቅና ሰፊ የሆነ ማህበራዊ ህይወት አላቸው። ከጎረቤቶቻችን ጋራ እንደ ቤተሰብ ነው ያደግነው። እነሱ እኛ ቤት፣ እኛም እነሱ ቤት። የዛ ቤት የመጨረሻ ልጅ የ12ኛ ክፍል ፈተና ትፈተንና ውጤት አልመጣላትም። ከዛም ጓደኞቿ ወደ ዩኒቨርሲቲ ወደ ኮሌጅ ሲገቡ እሷ ግን በጣም ዲፕሬሽን ውስጥ ትገባለች። ራሷን ለመጉዳት ትሞክራለች። በወላጆቼ ጠያቂነት አዲስ አበባ እኔ ጋር መጥታ ሙያ እንድትማር እጠየቃለሁ። እኔም ባለቤቴን አማክሬ ይሁን ብለን አመጣናት። በጣም የምንወዳት ልጆቼም የሚወዷት አጋዥ ነበረችኝ። እቺ ልጅ ግን ወደ ቤቴ ከመጣች በኋላ ከአጋዤ ጋር በፍጹም ሊስማሙ አልቻሉም። ለዛም አጋዤን ይቅርታ ጠይቄ አሰናበትኳት። እሷንም የማታ ትምህርት አስገባናት። ከጊዜያቶች በኋላ ግን ባህሪዋ በፍጹም የሚሆን አልሆነም። ለእኔ ያለመታዘዝ፣ መለገምና መቆጣት ሁሉ ጀምራለች። እንደመጣች አካባቢ በጣም ታከብረኛለች፣ ትሽቆጠቆጣለች፣ ትሰማኛለች። እንደ ታናሽም እህት ነበር እማያት። አንዳንድ ጊዜ ስንጋጭ ባለቤቴ ይደረባል። ከዛም ለእሷ ያግዛል። ምን አረገችሽ? ተያት፣ ከፈለግሽ ሌላ ሰራተኛ ቅጠሪ ምናምን እያለ ትርፍ ነገር ይናገረኛል። በዚህም የተነሳ ይቺ ልጅ በጣም መጥፎ ባህሪያቶች እያሳየች ቤቴ በጭቅጭቅ ተሞላ። እኔና ባለቤቴ ቅጥረኞች ነን። ጠዋት ወጥተን ማታ ነው የምንገባው። ብዙ ጊዜ ከስራ ስመጣ እኔ ቀድመዋለሁኝ። አሁን ግን ከጊዜ በኋላ ቀድሞኝ እቤት አገኘዋለሁ። ምን ነው እንዴት መጣ ብዬ ስለው ከየት ያመጣው ጓደኛ እንደሆነ ባላቅም ከጓደኛዬ ጋር በመኪና መተን ቶሎ ቀድሜሽ ነው እያለ ሰበብ ይሰጠኝ ጀመረ። ነገሮች ሁሉ ደስ አላሉኝም። ለቤተሰቦቼ ደውዬ እቺ ልጅ ወደ እነሱ ጋር ትመለስ፣ ሁኔታዋ ደስ አይልም ብዬ ብላቸው በአንቺ የተነሳ ተመስግነን ተከብረን ያለን ሰዎችን አሁን ደግሞ ልታሰድቢን ነው ወይ? እባክሽን እዛው ያዣት፣ ትምህርቷን ጨርሳ ትመለስ ብለው አስጨነቁኝ። ባለቤቴም በውጭ እንርዳት ብዬ ስለው እንድትወጣ አልፈለገም። በዚህ መሃል በጣም ተጨንቄያለሁ። ምን እየተፈጠረ እንደሆነ ራሱ ላቅ አልቻልኩኝም። እባክሽን ምን ትይኛለሽ ብላ ያወኳትኝ። ትንሽ ከባድ ነው። ስህተቱ የመጣው መጀመሪያ ላይ ነው። መጀመሪያ ላይ እቺ ልጅ ወደ ቤት መምጣት አልነበረባትም። አንዳንድ ጊዜ በየዋህነት በይሉንታና በደግነት በቤተሰባዊ በሚል መንገድ ወደ ቤታችን የምናስመጣቸው ሰዎች ለትዳራችን እንቅፋት ይሆናሉ። የባለቤቷን ባህሪ ዲቴል ጠይቂያታለሁ። በፊት እንዲህ አይነት ባህሪ የለውም። በጣም ጥሩ ሰው እንደሆነ፣ በጣም ጥሩ ባሏ እንደነበረ ነው። ግን ከጊዜ በኋላ ኮምፕሊትሊ ማታውቀው አይነት ሰው እንደሆነባን የነገረችኝ። ስለዚህ ይሄ ሌላ ነገርን ያመላክታል። መጀመሪያ ማስገባት አልነበረባትም። ብዙ ጊዜ ትዳራችሁ ላይ ሶስተኛ ወገን አታስገቡ የሚባለው ስትጣሉም ሆነ እንደገና ደግሞ ለማኖርም ቢሆን ማንን ቤታችሁ እንደምታስገቡ ወቁት። የስጋ ዘመድም ሆነ ሌላም ቢሆን ያ ሰው ማን ነው ምንድን ነው የሚለውን ነገር ያለው ገደብ እስከምን ድረስ ነው የሚለውን ነገር ማጣራትና መወሰን፣ አስተካክሎ ማስገባት። ዘመድ አያስፈልግም ወይ ደግሞ ሰውን ማገዝ አያስፈልግም እያልኩ አይደለም። ግን የምናግዘውን ነገር ሁሉ በውጭ ሆነን ማገዝ እንችላለን። ምክንያቱም ዘመኑ እንደ ድሮ አይደለም። አሁን ድሮ ስንቶቻችን ወላጆቻችን ቤት ስንት የዘመድ ልጆች አድርገዋል አይደለ? ስንት ማናቃቸው ይሁን ማንዋለዳቸው ዘመድ ያልሆኑ ሰዎች እንኳን መተው አድገው ያውቃሉ አይደለ? እነዚህ ሰዎች ሲመጡ ለማደግ ወር ደግሞ ለመማር ነው፣ ድሮ ማለት ነው። ዘንድሮ ግን የምንሰማው ነገር ሁሉ ደስ አይልም። ስለዚህ ቤታችሁ ውስጥ ከምታስገቡ በውጭ ብትረዱ፣ ማንኛውም ነገር በውጭ ማድረግ ብትችሉ እኔ እንደ ሀሳብ እንደ ግል ሀሳብ ይሄንን እላለሁኝ። ለእሷ ምላትን ነገር ብያለሁ። ወላጆቿ ጋር በቀጥታ ደውላ የተፈጠረውን ነገር መናገር አለባት። ምክንያቱም የነገረችኝ ነገር ብዙ ደስ አይልም። መስመር ትንሽ የሳተ ነገር አለ እና ለወላጆቿ ቀድማ መናገር፣ ከዛ በኋላ ውሳኔ ወስና ባለቤቷ ሲጀመር እዚህ ጋር ምንም ሀሳብ መስጠት ራሱ አይጠበቅበትም።
ማለት ምክንያቱም ስለ ልጅቷ አያገባውም። ትዳሩን መምረጥ አለበት፣ ልጆቹን መምረጥ አለባት። ስለ እሷ ህይወት እሷ ውጪ ወጣች፣ እሱ ቤት ገባች፣ እዚህ ጋር የእሱ እንትን ሊሆን አይገባም። በቃ ነገሮች መስመር ከሳቱ ሚስቱ በምትወስነው ውሳኔ ይሁን ነው ማለት ያለበት። ስለዚህ ይህን እንድታረግ እኔ መክሬያታለሁ። እናንተ እስኪ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡላት። በእንደዚህ አይነት ምናልባት ስህተት ውስጥ ሌላ ሴት ወይ ደግሞ ሌላ ትዳር እንዳይወድቅ ይህን ቪዲዮ ኮፒ ሊንክ እና ሼር አድርጉ፣ ለአንድ ወዳጃችሁ አድርሱ። ሀሳባችሁን እንዳልኩትም ኮሜንት ላይ ጻፉላት፣ ታነበዋለች። ስለ ትዳር፣ ስለ ቤተሰብ እና ስለ ልጆች እንማማራለን።